ሰላም ጤና ይስጥልኝ። እንዴት አላችሁ? ይህ ዜና ፈለገ አበው ዘጥምቀት ነው። ከዘገባው ጋር ናሆም ያብሬያችሁ ቆያለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ ጥር 10 እና 11 የሚከበሩት የ2018 የጌታችንና የመድኃኒታችን የኢየሱስ ክርስቶስ የከተራና የጥምቀት በዓል በዋሽንግተን ዲሲ እና አካባቢው ሀገረ ስብከት በዋሽንግተን ዲሲ ደብረ ኃይል ቅዱስ ገብርኤል ካቴድራል አዘጋጅነት በድምቀት ተከበረ። በዓሉን የርዕሰ አድባራት ቅድስት ማርያም ቤተክርስቲያን፣ የደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን፣ የደብረ ብርሃን ቅዱስ ኡራኤል ቤተክርስቲያን በአንድነት በመሆን በልዩ ሃይማኖታዊ ሥርዓት አክብረውታል። በከተራው ዕለትም የሦስቱም ቤተክርስቲያን ታቦታት ከመንበረ ክብራቸው ተነስተው ጉዞአቸውን ተረኛ አዘጋጅ ወደ ሆነው ወደ ደብረ ኃይል ቅዱስ ገብርኤል ካቴድራል ሲያደርጉ በብፁዕ አቡነ ፋኑኤል መሪነት ዲያቆናት፣ ካህናት፣ የሰንበት ትምህርት ቤት ዘማሪያንና በርካታ ምዕመናን በተገኙበት ታቦታቱን በዝማሬና በእልልታ በማጀብ ደብረ ኃይል ቅዱስ ገብርኤል ማረፊያቸውን አድርገዋል። በበዓለ ጥምቀት ዕለትም በአራቱም ቤተ ክርስቲያናት የተውጣጡ የሰንበት ትምህርት ቤት ዘማሪያን ግሩም ዝማሬና ያሬዳዊ ወረብ አቅርበዋል። በመቀጠልም ሥርዓተ ጥምቀቱ በአዘጋጁ ደብር እየተመራ ጸሎት ከተደረገ በኋላ በብፁዕ አቡነ ፋኑኤል በብፁዕ አቡነ ኤልያስ ባሕረ ጥምቀቱ ተባርኮ የጸበል ርጭት ሥነ ሥርዓት ተከናውኗል። በስተመጨረሻም የበዓሉ ፍጻሜ ሆኗል። ታቦታቱም ወደ መንበረ ክብራቸው ተመልሰዋል። መልካም የጥምቀት በዓል። ጥምቀት ማለት ቃሉ የግዕዝ ቃል ሲሆን ትርጉሙም መነከር፣ መዘፈቅ፣ ውሃ ውስጥ ገብቶ መውጣት ማለት ነው። ጥምቀት ማለት አንድ ሰው አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም የተጸለየበትን የተባረከ ውሃ 3 ጊዜ ጠልቆ ዳግመኛ ከሥላሴ ተወልዶ የቤተ ክርስቲያን አባል የእግዚአብሔር ሕዝብ ወገን የሚሆንበት ቅዱስ ምስጢር ነው። የማቴዎስ ወንጌል ምዕራፍ 28